ሰላም ሰላም እንዴት ናችሁ? አንድ ነገር ይዤላችሁ ወደ እናንተ መጥቻለሁ። ምናልባት ልታውቁም ላታውቁም ትችላላችሁ። ግን ሶሻል ሚዲያ ተጠቃሚ ከሆናችሁ ሶሻል ሚዲያ ውስጥ ተሳታፊ ከሆናችሁ እያንዳንዱ ሰው ስለ ኮንተንት ማወቅ አለበት ብዬ አስባለሁ። በጣም ሶሻል ሚዲያን ኢንፍሉዌንስ ከሚያደርጉ ነገሮች ውስጥ አንዱ ኮንተንት ነው። የትኛውም ነገሮች ውስጥ የሚጀምረው አንድ ሰው አንድን ቪዲዮ ቆሞ ዩቲዩብ ላይ የሚሆን ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ የተለያዩ ፕላትፎርሞች ውስጥ ሞር ጫና የሚያደርገው ቪዲዮ እንድታይለት ሰው ተወዳጅነት እንዲያገኝ የሚያደርገው ነገር አንዱ ምንድነው? ኮንተንት ነው። ስለዚህ ኮንተንት ምን ያህል ሰዎች ታውቃላችሁ? ምንድነው ኮንተንት የምለውን ነገር በጥቂቱ ለማለት እሞክራለሁ። ኮንተንት ማለት አንድ ይዘት ነው። ለምሳሌ ኮንተንት እንዴት ክሬት ይደረጋል? ትምህርት ላይ ኮንተንት ክሬት ማድረግ ይቻላል። አንድ ሰው ባለው ሙያ አንድ ሰው መምህር ከሆነ ሶሻል ሚዲያ ተጠቅሞ ኮንተንት ክሬት ማድረግ ይችላል። ምክንያቱም በዩቲዩብ በተለያዩ ሶሻል ሚዲያ አማራጮች ብዙ ሰዎችን አድሬስ ማድረግ ይችላል እና ዩቲዩብ ላይ የሚያስተምራቸውን ነገሮችን ፓሽኔት በሆነ መልኩ ዩቲዩብ ክሬት አድርጎ ዩቲዩብ ላይ ኮንተንት በቲቺንግ በትምህርት ዙሪያ ኮንተንት ክሬት አድርጎ ማስተማር ይችላል። ሌላው ደግሞ በጤና ሙያ ላይ ያለ ሰው የሚሰራውን ነገር እንዴት ወደ ኮንተንት መቀየር ይችላል? ሶሻል ሚዲያ ለብዙዎች ማዳረስ ብዙዎችን አድሬስ ማድረግ እንዴት ይችላል የሚለው ነገር ለምሳሌ የሚያውቃቸውን ነገሮች ሶሻል ሚዲያ ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ። እነዚህን አማራጮች ተጠቅሞ ስለ ጤና ኮንተንት ክሬት ማድረግ ይችላል። ጤና ዙሪያ ላይ ሰዎች ማወቅ አለባቸው የሚለውን ነገሮችን ለሰዎቹ ግንዛቤ መስጠት። ያ ደግሞ በጣም ሰዎች ኢንተረስትድ እንዲሆኑ የሚያደርግ ከሆነ የሚያቀርባቸው ወይ የሚጠቀማቸው ነገሮች ሰዎች ወደሱ ቪዲዮን እንዲወዱት ያን ኮንተንት እንዲመርጡ የሚያደርግ ከሆነ ለሰዎች ጠቅሞ የሚያገኝ ከሆነ ያ ቪዲዮ ይታይለታል። ያ ኮንተንት ሰዎች ብዙ ሰዎች የሚፈልጉ ከሆነ ስለ ጤና ያ ቪዲዮ ቫይራል ይወጣል እና ያ ሰውም ብዙ ፎሎወርስ ወይም ብዙ ሰብስክራይበር የማግኘት ሰው ላይ በቀላሉ ተቀባይነት ማግኘት ይችላል ማለት ነው። ሌሎች በቢዝነስ ዙሪያ ላይ ሶሻል ሚዲያ ዙሪያ ላይ የሚሰጡ ትምህርቶች ይህ ሁሉ ኮንተንት ክሬቲንግ ነው ማለት ነው። አንድ ሰው ሶሻል ሚዲያ የምንጠቀም ከሆነ ኮንተንት ካላወቅን ሶሻል ሚዲያ ላይ መስራት የምንፈልግ ከሆነ ኮንተንት ካላወቅን ኮንተንት ክሬሽን ካልሰራን ምንም አይጠቅመውም ማለት ነው። ሰው ዝም ብለን የምንለቀው ቪዲዮ አንድን ሰው ለሰው ጠቃሚ ሆኖ ካልተገኘ ሰዎችን የሚጠቅም ካልሆነ ያ ቪዲዮ ቫሉ አይኖረውም። ሰውንም ያን ቪዲዮ ሰው ቆሞ እንዲያ የሚያደርገው ነገር ብዙ ሚሊየንስ ቪው እንዲኖር ሶሻል ሚዲያ አሁን ቲክቶክ ላይ በጣም ከ30 ሰከንድ ባላነሰ ቪዲዮ ሰው በጣም ብዙ ሰዎችን አድሬስ ማድረግ ይችላል። ብዙ ሚሊየንስ ቪዎችን ሊያገኝ ይችላል። ምክንያቱም ያቺ የሰራት ኮንተንት ምን ያህል ሰዎች ጋር ጠቃሚነቱ ምን ያህል ጠቃሚነት የሚል ነገር ነው ቪውንም የሚወስነው እና ኮንተንት በጣም ወሳኝ ነገር ነው እና ስለ ኮንተንት ሁላችሁም ማወቅ አለባችሁ ብዬ አስባለሁ። ሌሎች ተጨማሪ ቪዲዮዎችም ኮንተንት ላይ እሰራለሁ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ምክንያቱም ስለ ኮንተንት በሰፊው በቪዲዮ ሰርቼ ማመጣ ነው የሚሆነው። ቴንኪው